ይኖርበት ከነበረው ዘመኑ ባልጠበቀው ሁኔታ ዩኤፍኦን ባየበት ቅጽበት 48 ዓመታትን አልፎ ወደፊት በመጓዝ በፖሊስ ተይዞ ምርመራ ስለተካሄደበትና በድጋሚ ስለተሰወረ ሰው አስደናቂ የህይወት ገጠመኝ ላስቃኛችሁ ያሉትን መረጃዎች በሙሉ አጠናቅሬ የዛሬውን አስደናቂ መረጃ አሰናድቻለሁ። በሳይንሱ ዓለም ጊዜን መሻገር እንደሚቻል የሚታወቅ ሲሆን ለዚህም ማረጋገጫ የሚሆነው ስለ ጊዜ አንጻራዊነትና ስለ ስፔስ ተፈጥሯዊ ግንኙነት የሚገልጸው የአልበርት ኢንስታይን ቲዮሪ ነው። እናም ይሄ ጽንሰ ሐሳብ በጣም በፍጥነት መጓዝ ሲቻል ጊዜን በዛው ልክ ፍጥነቱ ይቀንሳል አይነት ሐሳብ የሚያስተጋባ ሲሆን በዚህ ሐሳብ ላይ ሳይንቲስቶቹ ማረጋገጫን ይፈልጋሉና ተግባራዊ ጥናት አደረጉ። ሁለት ተመሳሳይ ሰዓቶችን መረጡና አንደኛውን ሰዓት በፍጥነት በሚጓዝ ኤርፕሌን ላይ ሌላኛውን ደግሞ በመሬት ላይ አድርገው ፕሌኑ ጉዞውን ሲጨርስ ሁለቱንም ሰዓቶች አነጻጸሯቸው። እናም በሚያስደንቅ ሁኔታ በፕሌን ውስጥ የነበረው ሰዓት በመሬት ላይ ከነበረው ሰዓት በጥቂቱ ወደ ኋላ ዘግይቶ ነበር። እናም በዚህ ጥናታዊ ውጤት መሰረት የበለጠ በፍጥነት መጓዝ ቢቻል ምድር ላይ ካለው ሰዓት ቀድሞ መጓዝ ይቻላል። ሐሳቡን የበለጠ ግልጽ ለማድረግ አንድ ሳይንቲስት የተባለች ሴት ከፕሌን ፍጥነት በላይ በእጅጉ በፈጠነ መጓዣ ማሽን ላይ በ2017 ዓ.ም ተሳፈረች ብንል ያ ማሽን በጣም በፍጥነት ስለሚጓዝ ሳይንቲስት ሲጋ ገና 2017 ዓ.ም እያለ ምድር ላይ ያለው ጊዜ ግን ከ2017 ዓ.ም አልፎ እንደ ማሽኑ ፍጥነት ምናልባት 2007 ዓ.ም ላይ ሊደርስ ይችላል። ስለዚህ ሳይንቲስት ሲ ከማሽኑ ስትወርድ በፊት ከነበረችበት 2017 ዓ.ም በዛው እድሜዋ ላይ እንዳለች 53 ዓመታትን ቀድማ ወደ 2007 ዓ.ም ተጓዘች እንደማለት ነው። እናም በዚህ መልኩ ጊዜን ስለመሻገር በእርግጠኝነት ማብራራት ቢቻልም እስከዛሬዋ ዕለት ድረስ በግልጽ እንደሚታወቀው ከሆነ የዚህን አይነቱን ብዙ ዓመታትን መሻገር የሚያስችል ማሽን የመፍጠር ቴክኖሎጂ ላይ አልተደረሰም። ታዲያ ግን ይህን ማድረግ የሰው ልጅ አልቻለም ማለት ማድረግ አልተቻለም ማለት ስላይደለ ምናልባት ምድራችንን አልፎ አልፎ ከሚጎበኙን በራሪ አካላት ዩኤፍኦዎች ግን አዲስ የተለየ መረጃ የሚገኝ ይመስላል። የኤሊየኖች መጓጓዣ እንደሆነ የሚታሰበውን ዩኤፍኦን ተመልክቶ በቅጽበት 48 ዓመታትን ተሻግሮ ወደፊት ለመጓዝ የታደለው ሰው ዘ ማን ፍሮም ኬቭ በመባል የሚታወቅ ሲሆን ሰርጌይ ፖኖማሬንኮ ይባላል። የዚህ ሰው አስደናቂ ታሪክ በዚህ መልኩ ጀመረ። እንደ አውሮፓውያኑ አቆጣጠር በሚያዝያ ወር 2006 ዓ.ም ኬቭ በተባለች የዩክሬን ከተማ በጣም የቆየ ገጽታ ያለው አለባበስ የለበሰ አንድ ግለሰብ የድሮ ካሜራ በአንገቱ እንዳነገበ መንገዶቹንና ቦታውን እያየ ሲደናበር ቆይቶ ሁለት ፖሊሶችን አገኝና አንድ የማይታወቅ ቦታ ጠርቶ ወደዛ መሄጃውን አቅጣጫ እንዲጠቁሙት ይጠይቃቸዋል። ነገር ግን የጠራው ቦታ በ2006 ዓ.ም ፈጽሞኑ የማይታወቅ የሌለ ቦታ ነበር። ጥያቄው አላበቃም። ቃላቶችን እያከታተለ ጥያቄዎችን ይደረድራል። በስንተኛው ዓመተ ምህረት ላይ እንደሆነ ቢጠየቅም የሚጠራው ሌላ ነበርና ይህን እንግዳ ግለሰብ ወደ ፖሊስ ጣቢያ ለምርመራ ወሰዱት። ከተወሰነ ጊዜ በኋላ ለቃለ መጠይቅ ቀረበና ሰርጌይ ፖኖማሬንኮ እንደሚባል በመግለጽ በ1958 ዓመተ ምህረት ይኖር እንደነበረ ነገራቸው። እንደሚጠበቀው የተናገረውን ነገር ፖሊሶቹ በፍጹም አላመኑትም ነበር። ነገር ግን ይህ ሰው ለሚናገረው ነገር ማረጋገጫ መታወቂያ ነበረውና ፓስፖርቱን አውጥቶ አሳያቸው። ፓስፖርቱ ላይ እንደተገለጸው በሶቪየት ዩኒየን የተሰጠው ቢሆንም ዩክሬን ግን በ1991 ዓ.ም ጀምሮ የራሷን የሆነ መታወቂያ ለህዝቦቿ አድላ ነበር። የበለጠ አወዛጋቢ የነበረው ደግሞ ሰርጌይ ከ30 ዓመት ዕድሜ የማይበልጥ አቋም ቢኖረውም በያዘው ፓስፖርት ላይ ግን የልደት ቀኑ በ1932 ዓ.ም እንደሆነ ተመዝግቧል። ይህ ማለት ዩክሬን ከሶቪየት ዩኒየን ጋር በነበረችበት ወቅት የተሰጠው መታወቂያ ቢሆን እንኳን በ2006 ዓ.ም ላይ የ74 ዓመት አዛውንት መሆን ነበረበት። ሰርጌይ ስላጋጠመው ነገር ሲያብራራ ቫለንቲና ኪሪሽ ከተባለች እጮኛው ጋር በመጓዝ ላይ ሳለ የደውል ቅርጽ ያለው በራሪ አካል ሰማይ ላይ ሲከንፍ ተመልክቶ ቀልቡን ስለሳበው ያንን በፍጥነት የሚበራ አካል ፎቶ ለማንሳት የካሜራውን ብርሃን ብልጭ ባደረገበት ቅጽበት በዛው ቦታ ላይ እንደቆመ ወደ 2006 ዓ.ም እንደደረሰና ሁለቱም ፖሊሶች እንዳገኛቸው ተናገረ። የአእምሮውን ጤንነት ለማጣራት ወደ ስነ አእምሮ ተቋም ተወስዶ
የሚናገራቸው ነገሮች ሁሉ የጤና መቃወስ ያጋጠመው ግለሰብ ቢያስመስለው ሰርጌይ ግን አሁንም ለያዘው እውነታ ማረጋገጫዎች ነበሩት። ለሰርጌይ የተመደበለት የስነ አእምሮ ሐኪም ዶክተር ኩትሪኮቭ ሰርጌይ የያዘውን ካሜራ ተቀበለውና የፎቶግራፍ አዋቂዎችን ጠርቶ የዛ የደውል ቅርጽ ያለው በራሪ አካል ፎቶ ካለበት እንዲመረምሩ አደረገ። በመጀመሪያ ካሜራው በጣም የቆየ ምርት ነው። በመቀጠል ደግሞ በካሜራው ውስጥ የነበረው ፊልም ካሜራው ከተመረተበት ጊዜ አንጻር ያላረጀና በቅርብ ጊዜ የተቀረጸ ፊልም ነው። ስለዚህ ይሄ ሁኔታ ሰርጌይ ፎቶውን ባነሳበት ቅጽበት 48 ዓመታትን ስለመሻገሩ ፍንጭ የሚሰጥ ማስረጃ ነው። ሰርጌይ የያዘው አይነት ፊልም በ1970 ዓመተ ምህረት መመረት አቁሟል። እናም ፊልሙ ሲታይ በሚያስደንቅ ሁኔታ በውስጡ ያሉት ፊልሞች በ1950 ዓመተ ምህረት የተቀረጹ ፎቶዎች ናቸው። አንደኛው ፎቶ ሰርጌይ በክሊኒካቸው ውስጥ ሆኖ እንደሚያዩት አይነት አቋም ኖሮት በ1950ዎቹ የተነሳው ፎቶ ሲሆን ሌላኛው ፎቶ ደግሞ ከወጣት ሴት ጋር የተነሳው ፎቶግራፍ ነበር። ሶስተኛው ፎቶ ግን ያ በርቀት አይቶት የነበረው የደውል ቅርጽ ያለውን ፎቶ የሚያሳይ ነው። ታዲያ እውነት ሰርጌይ 48 ዓመታትን ተሻግሯል? ዶክተር ኩትሪኮቭ ይህንን ለማጣራት ሌላ ቃለ መጠይቅ አቀረበለት። ፎቶዎቹን ጠረጴዛው ላይ እየደረደረ ስለ ሁኔታው እንዲያብራራለት ጠየቀው። ከዛም ሰርጌይ ፎቶዎቹን አየት አድርጎ አየህ ነግሬህ ነበር በማለት ያ ዩኤፍኦ ምን እንደሆነና ምን እንዳደረገው እንደማያውቅ በመግለጽ ፎቶውን እንዳነሳ ከዛ ቅጽበት በኋላ እየተካሄደ ያለውን ነገር ሁሉ ምንም እንዳልተረዳ ይነግረው ጀመር። አዲስ ነገር ማወቅ ስላልተቻለ ሳይካትሪስቱ ዶክተር ኩትሪኮቭ ሰርጌይን ወደ ተዘጋጀለት ማረፊያ ክፍል እንዲመለስ አደረገው። ከዛ በኋላ ግን በሚያሳዝን ሁኔታ ሰርጌይን በድጋሚ ሊያገኙት አልቻሉም። በሲሲቲቪ ምስሉ ላይ እንደምትመለከቱት ወደ ክፍሉ እንደገባ የተረጋገጠ ቢሆንም ወደ ውስጥ ከገባ በኋላ ግን እንዳልነበረ ሁሉ ተሰውሯል። የገባበት ክፍል በር በፍጹም አልተከፈተም። በመስኮት በኩል አመለጠ እንዳይባል ደግሞ ከመስኮቱ አሰራር የተነሳ እንደዛ ማድረግ በፍጹም የሚቻል አልነበረም። ይሁን እንጂ ሊጎበኙት በሄዱ ጊዜ በክፍሉ ውስጥ አለመኖሩን ብቻ ነበር ማወቅ የቻሉት። ታዲያ ሰርጌይ ጊዜን ተሻጋሪ ነው ወይንስ ምታተኛ? በዛ ክፍል ውስጥ ከተሰወረ በኋላ ደግሞ የተፈጠረውን አስደናቂ ሌላ ትንግርት ልነግራችሁ ነው። ከዛ በፊት ግን 5 ሰከንድ እንውሰድና ይህን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን አሳዩኝ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቱን በማብራት በየጊዜው የምንለቃቸው አስደናቂ መረጃዎች በቅድሚያ ወደ እናንተ እንዲደርሱ አድርጉ። አመሰግናለሁ። እናም ሰርጌይ ከተሰወረ በኋላ ፖሊስ በሱ ጉዳይ ላይ ፋይል ከፍቶ ምርመራውን ቀጠለ። ስለዚህ ሚስጥራዊ ግለሰብ ጉዳይ የበለጠ ለማወቅ በሶቪየት ዘመን የነበሩ የዩክሬን መረጃዎችን ማገላበጥ ሲጀምሩ በዛ ዘመን በሀገሪቱ ላይ ይኖር የነበረ ሰርጌይ ፖኖሞሬንኮ የተባለ ግለሰብ በ1960 ዓመተ ምህረት መጥፋቱ ተመዝግቧል። ነገር ግን ሰርጌይ በ1958 ዓመተ ምህረት እንደነበረ መናገሩ አወዛጋቢ ቢሆንም በ1960 ዓመተ ምህረት ጠፋ የተባለውና በ2006 ዓመተ ምህረት ምርመራ እያደረጉበት ያለው ሰው ተመሳሳይ ነው። ለጥያቄዎቻቸው ሁሉ መልስ ለማግኘት የሰርጌይ እጮኛ በነበረችው በቫለንቲና ኪሪሽ ላይ ጥናት ለማድረግ ወሰኑ። ከዛም ሰፊ ጥናት አድርገው የቫለንቲናን አድራሻ ሲያገኙ ማመን ከብዷቸው ስለነበረ ሊጎበኟት ሄዱና በሩን ሲያንኳኩ የ70 ዓመት አዛውንት ከፈቱላቸው። ታዲያ እኚህ አዛውንት የሰርጌይ እጮኛ የነበረችው ቫለንቲና ይሆኑ? እጮኛዋ ሰርጌይ በ1958 ዓመተ ምህረት እንደጠፋና ከጥቂት ቀናት በኋላ ተመልሶ የወደፊቱን ተመልክቼ ተመለስኩ እንዳላት አዛውንቷ አስረዷቸው። እናም እኚህ አዛውንት በእርግጥም የሰርጌይ እጮኛ ቫለንቲና ነበሩ። ከተመለሰም በኋላ ጊዜን ተሻግሮ ስለተመለከታቸው የወደፊቱ ቴክኖሎጂዎች ታሪክ እየነገራቸው በአካባቢው ሰዎች ዘንድ ታዋቂነትን አትርፎ ነበር። ይሁን እንጂ ብዙም ሳይቆይ በ1970ዎቹ በድጋሚ ተሰወረና እንደ ቀድሞ ሳይመለስ ቀረ። አዛውንት ቫለንቲና ይህን ከነገሯቸው በኋላ አንድ አዲስ ፎቶ ለመርማሪዎቹ ሰጧቸው። ፎቶውም ከ2006 ዓመተ ምህረት አልፎ ቢያንስ በ2050 ዓመተ ምህረት የተነሳ ፎቶ ይመስላል። ይህ ማለት ገና 2025 ዓመተ ምህረት ላይ ነንና ከኛም ቀድሞ ተጉዟል ማለት ነው። በ1970 ዓመተ ምህረት በድጋሚ ሲሰወር ወደ ሌላ ዓመተ ምህረት ተጉዞ ሊሆን ይችላል። ታዲያ ያን ጊዜ ወደ 2050 ዓመተ ምህረት ተጉዞ ከነበረ ይህ ፎቶ እንዴት አዛውንት ቫለንቲና ጋር ደረሰ? በመሰረቱ እንዴት እነዛን ዓመታት መሻገር ቻለ? በአሁኑ ሰዓትስ የትና በስንተኛው ዓመተ ምህረት ላይ ይሆን?
በእርግጥ ጊዜን መሻገሩ እውነት ከሆነ በመቶዎች ወይንም በሺዎች ዓመታት ወደፊት ተጉዞ የትኛውን ቦታ ላይ ሊሆን ይችላል? እናንተ ስለዚህ ሰው አስደናቂ ታሪክ ምን ታስባላችሁ? ኮሜንት ላይ ብትጽፉልኝ ደስ ይለኛል። እስከ መሰናዶ ፍጻሜ ቆይታችሁን ከኔ ጋር ስላደረጋችሁ ምስጋናዬ ከልብ ነው። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዳግም በአዲስ ቪዲዮ በሌላ አስደናቂ መረጃ እስክንገናኝ ቸር ያቆየን።